الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وعلى آله وأصحابه ومن تبعه بإحسان يوم الدين. أما بعد فعباد الله اتقوا الله تعالى حق التقوى. የዛሬው ምክራችን እንደ ሀገርም እንደ ዓለምም እንደ አጠቃላይ እንደ ሃይማኖትም ወሳኝ የሆነ ነገር ነው። እሱ ምንድነው? አማና ነው። አማና የነቢያቶች ባህሪ ነው። ነቢዩላህ ሙሳ አለይሂ ሰላም፣ ነቢዩላህ ዩሱፍ ባህሪያቸው ታማኝ በመባል የተገለጹበት የነቢያቶች ባህሪ ነው። ነቢያችንም አለይሂ ሰላቱ ወሰላም ነቢይ ከመሆናቸው በፊት ነቢይ ከሆኑ በኋላማ ምንም ጥያቄ የለም የነቢያቶች ባህሪ ነው ብለናል። ሙሐመዱል አሚን በመባል ይታወቃሉ ረሱል ሰለላሁ ዐለይሂ ወሰለም። ሙሽሪኮች ታማኝ ስለሆኑ ንብረታቸውን ወሳኝ ነገር ለረሱል ሰለላሁ ዐለይሂ ወሰለም ያስቀምጡባቸው ነበር። ወደ መዲና ሂጅራ ሲያደርጉ ረሱል ሰለላሁ ዐለይሂ ወሰለም አልይን ይህን አማናዬን መልስልኝ ብለው ወክለውታል ነቢያችን አለይሂ ሰላቱ ወሰላም። ጅብሪልም እንደዚሁ አላህ ታማኝ በማለት ገልጾታል። ቡኻሪና ሙስሊም ባላቸው ነቢያችን አለይሂ ሰላቱ ወሰላም አቡ ሁረይራ እንደዘገቡት ሂራቅ የሩም ንጉሥ ይህ እናንተ ዘንድ ነቢይ ነኝ የሚለው ሰው ያለበት ሁኔታ ባህሉ እንዴት ነው አለ። ሶላት ስገዱ ይለናል፣ እውነት ተናገሩ ይለናል፣ ጥንቁቁኑ ይለናል፣ ቃላችሁ ሙሉ ይለናል። ይህ ብሎ ሲለው አማናችሁን ጠብቁ ይለናል ሲለው ይቺ የነቢያቶች ባህሪ ናት። አላህ ሱብሓነሁ ወተዓላ ሱረቱል ሙእሚን ሙእሚኖች ማለት በሶላታቸው አላህን የሚፈሩናቸው ካለ በኋላ ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን፣ እነዛ አማናቸውን አደራቸውን የሚሞሉ ናቸው ሙእሚኖች ማለት ይላል አላህ ሱብሓነሁ ወተዓላ። አማና ሲኖር የሰው ክብሩ ይጠበቃል፣ ገንዘቡ ይጠበቃል፣ እውቀቱ ይጠበቃል፣ ስልጣኑም ይጠበቃል፣ ምስክርነቱ ተቀባይነት አለው። ንግግሩ ቢጽፍ ቢዘግብ ቢናገር አማና ሲኖረው የሁሉ ተቀባይነት ይኖራል። ህሊናውን የሚሸጥ ሃይማኖትም የሌለው እንዲህ አይነት ከሆነ ግን ለጥቅሙ ብቻ ይሆናል።